ሰላም ጤና ይስጥልኝ ተመልካቾች፣ ተርጓሚ አሊ መህዲ ይባላለሁ። አዲስ የመጣችሁ ተመልካቾች በመጀመሪያ እንኳን ደህና መጣችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ የሚለውን ጽሑፍ በመጫን ሰብስክራይብ አድርጉ። ሁሌ የምንለቀው አዳዲስ ነገር እንዲደርሳችሁ የደወል ምልክቱን ተጫኑ። የምንለቃቸውን ቪዲዮዎች ከወደዳችሁት ላይክ አድርጉን፣ ካልተመቻችሁ ኮሜንት ላይ ጻፉልን። እንዲሰሩ የምትፈልጓቸው ነገሮች ካሉ ሀሳባችሁን ስጡን። እናመሰግናለን። መልካም ጊዜ እንደምናሳልፍ ተስፋዬ ነው። እነሆ የምንጊዜም ምርጥ 5 አድቬንቸር ፊልሞች። 5ኛ ብሬቭ ሃርት። የዚህ ፊልም ታሪክ የስኮትላንዱ ጦረኛ ዊሊያም ዋላስ ሀገሩን የስኮትላንድን ዙፋን ለራሱ ለማድረግ ከቋመጠው ከጨካኙ የእንግሊዙ ንጉሥ ኤድዋርድ አንደኛ ወይም በቅጽል ስሙ ባለረጅም ቅልጥሙ ንጉሥ እየተባለ በሚታወቀው ንጉሥ አምባገነናዊ አገዛዝ ነፃ ለማውጣት ሀገሬውን ለአመፅ ለመምራት ሲነሳ ያሳያል። ዊሊያም ገና ልጅ እያለ አባትና ወንድሙ ስኮትላንድን ነፃ ለማድረግ ሲሞክሩ ከሌሎች በርካታ የሀገሬው ነዋሪ ጋር ሕይወታቸውን አጥተዋል። ቀጥሎም የሚወዳትን እጮኛውን ካጣ በኋላ በሮበርት ብሩስ እርዳታ ዊሊያም ዋላስ ስኮትላንድን ነፃ የማድረግ ረጅም ዘመቻውን ሲጀምር ይህ ፊልም ያሳየናል። 4ኛ ዘ ፓትሮይት ወይም አርበኛው። አንድ ባለቤቱ የሞተችበትና ያለፈ አሳዛኝ ወታደራዊ ታሪክ ያለው ደፋር ገበሬ በ1776 ዓመተ ምህረት እንግሊዝ አሜሪካን ለመያዝ ጦርነት ባወጀች ጊዜ ጦርነቱን ተቀላቅሎ ላለመዋጋት ይወስናል። ነገር ግን የበኩር ልጁ ጦርነቱን ለመቀላቀል ተመዝግቦ በጠላቶች እጅ በወደቀ ጊዜ የቀድሞ ወታደር አዲስ ገንብቶት የነበረውን በሰላም የመኖር መርሁን ትቶ የበኩር ልጁን ለመታደግ ወደ ጦር ግንባር ለመዝመት ይገደዳል። ከዛም በመቀጠል ለአሜሪካ የጦር ጥረት የደፈጣ የጦር ውጊያቸው እጅግ ወሳኝ መሆኑን ያስመሰከሩትን የካሮሊና አርበኞች ክፍለ ጦርን ይመሰርታል። ይህ ፊልም በ$110 ሚሊዮን በጀት ተሰርቶ $215.3 ሚሊዮን ገቢ ለማግኘት የቻለ ድንቅ ፊልም ነው። 3ኛ ዘ ላስት ኦፍ ሞሂካንስ። በመጥፋት ላይ ያለ ሞሂካንስ በመባል የሚጠራ ሀገር በቀል የአሜሪካ ጎሳ የመጨረሻ አባላቶች ማለትም አንካስ፣ አባቱ ቺንጋቾጉክ እና በማደጎ ያሳደጉት በከፊል የነጭ ዘር ያለበት የእንጀራ ወንድሙ ሃውኬ ወይም ዳንኤል ዴይ ሉዊስ መሪ ተዋናዩ ማለት ነው ከእንግሊዝ ቀኝ ገዢዎች አጠገብ በሰላም ይኖሩ ነበር። ነገር ግን አንድ ቀን የእንግሊዙ ኮሎኔል 2 ሴት ልጆች በአንድ ከሃዲ ዱካ ነፍናፊ አሳሾች ይጠለፋሉ። በዚህ መሃል ሃውኬና አንካስ ፈጽሞ ሊሳተፉበት በማይፈልጉት እጅግ አደገኛ በሆነው የፈረንሳይና የኢንዲያን ጦርነት ተኩስ መሃል የኮሎኔሉን ልጆች ለማዳን ይገደዳሉ። ይሳካላቸው ይሆን? መልሱን ከላስት ኦፍ ሞሂካንስ። የዚህ ፊልም መሪ ተዋናይ ዳንኤል ዴይ ሉዊስ 3 ጊዜ ኦስካር ያሸነፈ መሆኑ ይታወቃል። 2ኛ ዘ ሬቨናንት። በ1823 ዓመተ ምህረት የማይታወቀውን ዱር በማሰስ ላይ የነበረው የወሰን ላይ ነዋሪው ሂዩ ግላስ ወይም ሊዮናርዶ ዲካፕሪዮ አደገኛ የሆነ የድብ ጥቃት ደርሶበት ሕይወቱን አደጋ ላይ ለጣለ ጉዳት ይዳረጋል። የአደን ቡድን አባላቶቹ ወጣት ልጁን ገድለው እንዲሞት ትተውት በሄዱ ጊዜ ግላስ ወደ ስልጣኔ እንዲመለስ ለመትረፍ የሚያበቁ ክህሎቶችን መጠቀም ግድ ይለዋል። ሐዘን ክፉኛ ያቆራመደውና ውስጡ በበቀል ስሜት የነደደው ለፀጉር ልብስ መስሪያነት የሚውል ቆዳ ያላቸውን እንስሳት በማጥመድ የሚታወቀው ግላስ የካደውን ሰው አድኖ ለመያዝና ለመበቀል በበረዷማው መልክዓ ምድር ላይ የሚያደርገውን የጀብዱ ጉዞ ይህ ፊልም ያስቃኛል። ይህ ፊልም በምርጥ ፊልምነት፣ በምርጥ መሪ ተዋናይነትና በምርጥ ዳይሬክተርነት ዘርፍ 3 ኦስካሮችን ለማሸነፍ ችሏል።
አንደኛ ፓፒዮ። ይህ ፊልም በሄንሪ ሻሪዬ ወይም በተነቀሰው የቢራቢሮ ምልክት ሳቢያ በቅጽል ስሙ ፓፒዮ ወይም በአማርኛ ትርጉሙ ቢራቢሮ በሚል የሚጠራ ግለሰብ እውነተኛ ታሪክ ላይ ተመርኩዞ የተሰራ ፊልም ነው። ሄንሪ ሻሪዬ በጠላቶቹ በተቀነባበረና ባልፈጸመው ግድያ ተወንጅሎ ዕድሜ ልክ ይፈረድበታል። ከዛም የሰይጣን ደሴት ተብሎ ወደሚጠራ ወህኒ ቤት ይላካል። እስር ቤት ውስጥም እያለ በፎርጅድ ስራዎች ከፍተኛ እውቅናን ካተረፈው ሉዊስ ዴጋ ከተባለ ሌላ እስረኛ ጋር ይተዋወቃል። ከዛም ከእርሱ ጋር በመሆን ከእስር ቤት የማምለጥ እቅድ ያወጣሉ። ብዙውን ጊዜ የሚያወጡት እቅድ እየከሸፈባቸው በርካታ ከባድ ስራዎችን ለመስራት ለብቻ አንድ ክፍል ውስጥ ለዓመታት መታሰርን ጨምሮ ለማምለጥ የሚሞክሩ ሰዎች የሚገጥማቸውን ኢሰብአዊ ሁኔታዎች ሁሉ ለመቋቋም ይገደዳል። ነገር ግን የሰው ልጅ ነፃ ሆኖ ነው የተፈጠረው። እምቢተኛውና ሕይወት የጠማው ፓፒዮ ማንኛውንም ዋጋ ከፍሎ በሐሰት ከታሰረበት እስር ቤት አምልጦ ሕይወትን እስከ ጥግ ድረስ ለመኖር ይወስናል። ነገር ግን ለነፃነት የሚከፈለው ዋጋ ምንድን ነው? ይህ ፊልም በሀገራችን ዝነኛ የሆነው ፓፒዮ በሚል ርዕስ ስር ለንባብ በበቃው መጽሐፍ ላይ ተመርኩዞ የተሰራ ነው። ማሳሰቢያ፣ የፊልሞቹ ቅደም ተከተል በባለሙያዎች እይታ በቀረበ መልኩ የተሰደሩ አይደሉም። ግዴታ ቅድመ ተከተል ለመስጠት ቁጥር ስላስፈለገን ነው እንጂ ለኛ እነዚህ 5 ፊልሞች ሁሉም አንደኛ ናቸው። እናንተም በመሰላችሁ መልኩ ቅድመ ተከተል ልታወጡላቸውና ልትመለከቷቸው ትችላላችሁ። መልካም ጊዜ።